ወዳጆቼ ህይወት የማይታለፉ በሚመስሉ ፈተናዎችና መሰናክሎች የተሞላች ነች። መንገዳችንን ጨለማ ሲወርሰው ብቻችንን የቀረን ይመስለናል፣ የጠፋን ይመስለናል። አንዳች ማናቀው ሸክም መጥቶ ይጫነናል። እሱ ብቻ አይደለም፣ ግራ እንጋባለን። እርግጠኛ መሆን ሁሉን ያቅተናል። እኔ ዛሬ መልእክት ያለኝ መንገዳችሁ ጨለማ እንደወረሰባችሁ የሚሰማችሁ፣ ብቸኝነት የሚሰማችሁ፣ ድንገት የማታውቁት ሸክም መጥቶ እንደሚጫናችሁ እንደተጫናችሁ የሚሰማችሁ፣ እንዳለቀላችሁ እንዳበቃላችሁ የሚሰማችሁ ሰዎች ለእናንተ መልእክት አለኝ። በዚህም ሆኖ በሚዲያም ተከታተሉ፣ ለእናንተ መልእክት አለኝ። እግዚአብሔር የማያልቅ ፍቅር ለእናንተ እንዳለው፣ የማዳን ተስፋ እንዳለው፣ በከባድ ሁኔታ ውስጥ የምታልፉ፣ በአስቸጋሪ ሁኔታ ውስጥ የምታልፉ፣ ለቃላት በሚከብድ ማብራራት በማትችሉት ሁኔታ ውስጥ እያለፋችሁ ላላችሁ፣ ከዚህ እኔ አሁን ካለሁበት ሁኔታ የመውጫ መንገድ አለ ወይ? ወደ ረፍት፣ ወደ ሰላም፣ ወደ በረከት፣ ከመከራ የመውጫ፣ ከስቃይ የመውጫ፣ ከችግር የመውጫ መንገድ አለ ወይ እያላችሁ እየጠየቃችሁ ያላችሁ ሰዎች ካላችሁ የምስራች አለኝ። እግዚአብሔር መንገድን ያዘጋጃል። አቻቻቻቻቻ ኢየሱስ ጌታ ነው። እግዚአብሔር መንገድን ያዘጋጃል። ለአንድ ሰው በዚህ ማለዳ እግዚአብሔር መንገድን ያዘጋጅለታል። ባክመረም ጩና አሜን በል። እግዚአብሔር መንገድን ያዘጋጃል። እግዚአብሔር ሆይ ከዚህ ሁኔታ የምወጣበት መንገድ አለ ወይ? አሁን ካለሁበት ሁኔታ እኔ የምወጣበት መንገድ አለ ወይ ብዬ እየጠየቅኩኝ በነበረበት ሰዓት እግዚአብሔር እንደዚህ ያለኝ፣ በባህር መካከል መንገድን የሚያደርግ፣ በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል፣ ተቤዥቻለሁና አትፍራ፣ በስምህ ጠርቼሃለሁና አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ እኔ ከአንተ ጋር እሆናለሁ፣ አያሰጥምህም። በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር የእስራኤል ቅዱስ መድኃኒት ነኝ ይላል። አንተ በደም ጩህና አሜን በል። እግዚአብሔር ፍላጎትን ያማል። በምድረ በዳ ውስጥ እግዚአብሔር መንገድን ያዘጋጃል። ማነሽ እኔት ምድረ በዳ ውስጥ ነው ያለሁት፣ ብቻዬን ነኝ፣ አለቀልኝ፣ ጠፋው፣ ከብዶኛል፣ የህይወት ጫና በርትቶብኛል፣ እንደምሞት እንደምጠፋ ነው እያሰብኩ ያለሁት። ከዚህ ሁኔታ ማን ያወጣኛል? ይህን መልእክት እየተከታተላችሁ ያላችሁ በዚህም ሆኖ በውጭ ሀገር፣ በአረብ ሀገር፣ በአውሮፓ፣ በአሜሪካ፣ በአውስትራሊያ በጨለማ ውስጥ የገባችሁ፣ በምድረ በዳ ውስጥ ያላችሁ፣ ህይወት የከበዳችሁ፣ እንደምትጠፉ የሚሰማችሁ ኖ ይላል እግዚአብሔር። እኔ ሁልጊዜ እመራለሁ። ትናንት የመራሁ፣ በልጅነት የመራሁ፣ ያኔ በወጣትነት የመራሁ፣ በሰው ምድር የመራሁ፣ በስደት ምድር የመራሁ፣ ዛሬም እመራለሁ። ዛሬም እግዚአብሔር እንደዚህ ይላል፣ አጥንትን አበረታዋለሁ። ባክበረም ጩና አሜን በል። አጥንትን አበረታዋለሁ። ታልፏል ይሄን ሁኔታ። አንተም በውሃ እንደረካ የአትክልት ስፍራ ትሆናል። ደከመህ አይደል? አቃተህ አይደል? ሁኔታዎች ከምታስባቸው በላይ ናቸው አይደል? የምታልፍበት ሁኔታ ከባድ ነው አይደል? እግዚአብሔር እንደዚህ ይላል፣ እኔ ሁልጊዜ ማለት ነው። ስትችል ብቻ አይደለም፣ ስትጸልይ ብቻ አይደለም፣ ሲሳካል ብቻ አይደለም፣ ስታውቅ ብቻ አይደለም፣ ሳታውቅም፣ ሲኖርህ ብቻ አይደለም፣ ሳይኖርህም እመራሃለሁ፣ ከፊትህ ሆናለሁ፣ እመራሃለሁ። አጥንቶች ይበረታል። ፀሐይ ባቃጠለው ምድር፣ እጽዋት በሌለበት ምድር፣ ጥላ በሌለበት ምድር በውሃ እንደረካ የአትክልት ቦታ አደርግሃለሁ። እንደማይቋረጥ ምንጭ ትሆናለህ። እኔ አበረታለሁ። ወዳጆቼ እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጃል። አሜን። እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጃል። አሁን አንዳንዶቻችሁ ከውጭ ስትታዩ የምታልፉበት ሁኔታ ምድረ በዳ አይመስልም፣ ከባድ አይመስልም፣ ግን በርትቶባችኋል። ድካም ይሰማችኋል። እግዚአብሔር እንደዚህ ይላችኋል። ወዳጆቼ ኢሳይያስ እንደዚህ ያለ፣ በባህር መካከል መንገድን፣ በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል፣ እኔ እናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ። አልሳሳትም። የእስራኤል ፈጣሪ፣ ያንተ ፈጣሪ። ፈልገ መጣ ወይ ወደዚህ ምድር? ጠይቀ መጣ ወይ ወደዚህ ምድር? በአንተ ፕሮግራም መጣ ወይ ወደዚህ ምድር? የደዚህ ምድር፣ በዚህ ምድር የተጀመረው ህይወት በእግዚአብሔር እቅድ በእግዚአብሔር ሐሳብ ነው የተጀመረው። እኔ አንተ ፈጣሪ። ከዛ እንደዚህ ያለ ቁጥር 1 ላይ ሲናገር ለምን ሰዎቹ አይናቸውን ከእግዚአብሔር ላይ አንስተው
እንደዚህ ነው በባቢሎን ምድር ያሉት ጠዋት የሚያዩት የገዢዎቻቸውን ክንድ ነው። ማታም ነገም ከነጎዳም የሚያዩት ከቤታቸው ፈርሶ ቤት መቅደሳቸው ፈርሶ ነገራቸው ሁሉ ተበላሽቶባቸው ያሉ ሰዎች ናቸው። ወደ ቤት መንገድ አለ ወይ ያሉ ሰዎች ናቸው። ወደ ረፍት መንገድ አለ ወይ? ወደ ረፍት የናፈቃችሁ ሰዎች ወደ ሰላም መንገድ አለ ወይ? ወደ ጤንነት መንገድ አለ ወይ? አሁን ካለውበት ሁኔታ የመውጣበት መውጫ መንገድ አለ ወይ የምትሉ ሰዎች ካላችሁ እዛ እግዚአብሔር ምዕራፍ 1 ላይ ሲጀምር አይናቸውን ከሱ ላይ ስላነሱ እንደዚህ አላቸው፣ ተቤዥቻለሁ፣ አትፍራ፣ በስም ጠርቻለሁ፣ የኔ ነህ። ታልፈዋል። ብራዘር አንድ እውነት ልንገር፣ የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በአይን አይታይም። ለዚህ ነው መንገድ የሌለ የሚመስል እንጂ እግዚአብሔር መንገድ የመፍጠር ታሪክ ያለው አምላክ ነው። የእግዚአብሔር መንገድ በአይኖች ማታየው በእጅ ማዳስሰው ተፈጥሯዊ ስላልሆነ ነው። የሰው መንገድ ተፈጥሮን ይከተላል። የመንገድ ሲቪል መሐንዲሶች፣ የሮድ ኢንጂነሮች መንገድ ሲሰሩ አንድ መነሻ የሚያደርጉት ተፈጥሮን ነው። እግዚአብሔር ግን መንገድን ለማዘጋጀት ተፈጥሮን አይከተልም። የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በአይን አይታይም እንጂ እግዚአብሔር በቶን እሳት ውስጥ ምስራቅ አብደናጎ መንገድን አድርጓል። እግዚአብሔር በአንበሳ ጉድጓድ ውስጥ መንገድን አድርጓል። ለዮሴፍ በእስር ቤት ውስጥ መንገድን አድርጓል። እግዚአብሔር መንገድ ፈጣሪ አምላክ ነው። ግን አሁን መንገድ የሌለ የሚመስልህ የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በአይን ስለማይታይ ነው። እግዚአብሔር ሁልጊዜ ይመራሃል። በልጅነት መርቶ እዚህ ያደርሰዋል። ዛሬም ይመራሃል፣ ነገም ይመራሃል። እኔ ዛሬ መልእክት አለኝ። በባህር መካከል በኃይለኛም ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይልሃል፣ ተቤዥቻለሁ፣ አትፍራ፣ በስም ጠርቻለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ፣ አያሰጥምህም። በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር ነኝ፣ የእስራኤል ቅዱስ መድኃኒት ነኝ። እኔ አንተ ቅዱስ ነኝ፣ እኔ አንተ ፈጣሪ ነኝ፣ እኔ ንጉሥ ነኝ ይላል እግዚአብሔር። ሁል ጊዜ እመራሃለሁ። በፀሐይ በተቃጠለ ደረቅ ምድር ፍላጎትን አረካለሁ። አንተም አጥንቶች ይበረታሉ። በውሃ እንደረካ የአትክልት ቦታ ትሆናለህ። ይዶን ነው የአትክልት ቦታ በውሃ ሲረካ ይዶን ነው ዶንት ዩ ኖ። ሂድ እዚህ መቂ ሂድና እርሻ ማየት ከፈለክ እሱን በአትክልት በውሃ እንደረካ የአትክልት ስፍራ ትሆናለህ ማለት አጥንትህን አበረታዋለህ አለ እግዚአብሔር። እኔ መንገድን አዘጋጃለሁ። ሴ አሜን በደንብ አድርጋችሁ። ደግሞ ታውቃለህ 42 ላይ እኮ ሲናገር እንደዚህ ነው፣ እኔ ተራራውና ኮረብታውን ንደዋለሁ አለ። አትክልቱን ሁሉ እጽዋቱን ሁሉ አደርቀዋለሁ። ወይኔ ከዛ እኔ መንገድ አውጣላለሁ። ጻፉ እንደዚህ ብላችሁ የመጨረሻ ወደ ቤት መንገድ አለ ብላችሁ ጻፉ። ወደ ክብር መንገድ አለ፣ ወደ ከፍታ መንገድ አለ፣ ወደ ሳቅ ወደ ደስታ መንገድ አለ። መንገድ አለ። አሁን ካላችሁበት ሁኔታ የምትወጡበት መንገድ አለ ወይ ያላችሁ ያላችሁ ሰዎች መንገድ አለ ይላችኋል ጌታ። እኔ መንገድን አዘጋጃለሁ፣ መንገድን አዘጋጃለሁ፣ መንገድን አዘጋጃለሁ። ቤት የምትገዙበትን መንገድ አዘጋጃለሁ። መኪና የምትገዙበትን መንገድ አዘጋጃለሁ። ስራ የምትይዙበትን መንገድ አዘጋጃለሁ። ስራ የምትቀይሩበትን መንገድ አዘጋጃለሁ። ከሀገር የምትወጡበትን መንገድ አዘጋጃለሁ። የምታገለግሉበትን መንገድ አዘጋጃለሁ። የምትሞሸሩበትን መንገድ አዘጋጃለሁ። የኔ መንገድ ተፈጥሯዊ መንገድ አይደለም። የኔ መንገድ ለዚህ ነው በአይን የማይታያችሁ። እሳት አለ፣ እሱ ውስጥ መንገድ አለ። ውሃ አለ፣ እሱ ውስጥ መንገድ አለ። ደመና አለ፣ እሱ ውስጥ መንገድ አለ። ማዕበል አለ፣ እሱ ውስጥ መንገድ አለ። ወጀብ አለ፣ እሱ ውስጥ መንገድ አለ። ለጳውሎስ መልአኩ እንዳለው ፀሐይ ጠፍቷል፣ ጨረቃ ጠፍቷል፣ ጨለማ ሆኗል። ማዕበሉ እያወካቸው ነው። ግን እንደዚህ ያለ አንዳችሁ ማጠፉ ትደርሳላችሁ። ወጀብም ቢሆን ወጀብ ውስጥ መንገድ አለ፣ ማዕበል ውስጥ መንገድ አለ። ያለበት ሁኔታ ጨለማ ነው፣ እሱ ውስጥ መንገድ አለ። ምድረ በዳ ነው፣ እሱ ውስጥ መንገድ አለ። አልገባም፣ እሱ ውስጥ መንገድ አለ። ወጀብ ነው፣ መንገድ አለ። ማዕበል ነው፣ መንገድ አለ። ክፉ ሰዎች ናቸው፣ መንገድ አለ። ከዛ የምትወጣበት መንገድ አለ። አጠገባችሁ ያለውን ሰው ተነሱ፣ ጨብጡትና እንደዚህ በሉት፣ እግዚአብሔር ሁል ጊዜ ይመራሃል በሉት። ጨብጡት፣ እግዚአብሔር ሁል ጊዜ ይመራሃል በሉት። በፀሐይ በተቃጠለ ምድር ፍላጎትን ያረካል በሉት። ንገሩት፣ አጥንት ይበረታል በሉት። ዋን ወርድ ለምትወዱ ሰው ተራመዱና አጥንትን ያበረታዋል በሉት። አንተም በውሃ እንደረካ የአትክልት ቦታ ትሆናለህ በሉት። ኢየሱስ ጌታን እንደገና ጭብጨባ፣ ፉጨት፣ ጩኸት ለአምላካችን ለእግዚአብሔር
ኢየሱስ ጌታ። ወንጌል ይለውጣል።